እኚህ አባት እድሜ ልኬን የማልመልሰውን ትልቁን ኪሳራ ከስሬያለሁ። እባካችሁ ወጣቶች ከኔ ህይወት ተማሩ እያሉ እስቲ አይተነው እንመለስ። እግዚአብሔር ስጥ ያለው ይወረውርልኛል፣ ግማሹም ዝም ብሎ ማልፋል። በጣም ብቁት ነኝ እንጂ ይሄ ይመጣል ብዬ አላሰብኩም። እርጅናም የሚመጣም አይመስለኝም። እንደፈለኩ በቃ ብኩን ነኝ። አዝማሪ ካየው ማስቆ ካየው መከባት ብቻ ነው መሸለም። ገንዘብ መልስ አልቀበልም። 50 ብር ሰጥቼ መልስ ያዥ ከይ በገንዘብም ግፍ ሰርቻለሁ አልዋስ ያ ሁሉ ግፍ ዳቦ አረረብኝ። ሞት ደግሞ አይገኝም። የሚገዛ ቢሆን እገዛለሁ። ለምናለሁ አምላኬ ከዚህ ስቃይ ከሰው አይን ከሰው እንትን አድነኝ ብዬ እግዚአብሔርን ውሰደኝ እባክህ አሳርፈኝ። ከኔ በታች የተፈጠሩ አልቀዋል። እኔን ለምንድን ነው የምትጫወቱብኝ ያልኩ ፊዳርን አማርራለሁ። አይሆንም ደግሞ አይሆንማ። ቀኔን ይጠብቃሉ። እኔን ከኚህ አባት ብዙ ነገር እንማራለን። እኔም ብቻ አይደለሁም፣ አብዛኞቻችን ማለት መጽሐፍ ቅዱስ ላይ በጉብዝና ወራትህ ፈጣሪህን አስብ ይላል። ይህም ማለት ደግሞ ቃሉን ብቻ ሳይሆን በጉብዝናችን ወራት በወጣትነታችን ጊዜ ላይ የምናከባቸው ሀብት በኋላ በስተርጅናችን ላይ ይጦረናል ማለት ነው። ስለዚህ ሁላችንም ብንሆን ልጆች እንደነበርነው አሁን ወጣቶች ነን፣ ከዛም በኋላ ደግሞ እናረጃለን። ይህንን በማሰብ ዛሬን በስራ ነገን ደግሞ በተስፋ ይላል ሀገሬ ሰው።